ሰላም አለይኩም ወራህመቱላሂ ወበረካቱ። የኔ የሸምስ ቲዩብ ቤተሰቦች ጀማዎች ሰብስክራይቦች እንዴት ናችሁ? ሰላም ናችሁ ወይ? ስራ ጤና ሁሉ ሰላም ከኔ ጋር አልሐምዱሊላህ ሁሉ ነገር ሰላም ነው። ባላችሁበት ሰላምና ጤና ይብዛልኝ። እንደውም ክርስቲያኖች ሰላም ብያለሁ። ጀማዎች ሰላማችሁ ብዝት ይበልልኝ እላችኋለሁ። ዛሬ ምስቲ ከመሻ ብቅ ብያለሁ። አንድ ያ አላደረሰልኝም ቪዲዮ ለመስራት የሰው ቤት ኖሮ ታውቃላችሁ እላችኋለሁ። እስከዛው ደግሞ ቤቱን ላይክ ሰብስክራይብ ሼር በማድረግ ተባበሩ እላችኋለሁ። መልካምነት ለራስ ነው። ሰው መሆን ለሰው ደራሽነት ነው እላችኋለሁ። እስቲ አንድ ቪዲዮ እንስማ አብራችሁ ሆኖ እላችኋለሁ። ስትመጣ መወሰን ትችላለች። ይሄንንም አልሐምዱሊላህ ብላ ትቀበል። ይሄንንም ቤተሰቦቿ ማነሽ አንቺ ሲጀመር እዚህ ቦታ ማን ነው ፈቅዶልሽ ይመጣል? የጋሳችሁ ወጥሩ ምን ሳትሉ ዩቲዩብ ላይ ማህበራዊ ሚዲያ ተጽዕኖ ልትለቁት ማን ስለሆናችሁ ምን አግብቶሽ ነው አንቺ? እሺ መልካም ወደ ይባል በውስጥ መስመር ተለምዶ ማክለስ ምን አግብቶሽ ነው ስለታ ወንድሜ መጀመሪያ ሰላም ታከ ምን አገባሽ ስለዚህ ሰላም አንቺስ ምንድነው ዛሬ ነው የምትደውይ? እስከዛሬ ነበር ደውለሽ ማታ እኔ እናንተ እስከሆነ እኔ እናንተ እንነጋገራለን። እኔ እናንተ እኮ አንነጋገር ታዲያ ዛሬ የተናገር ከመቆሰቱ በሽ ምን መጠሪው ምን አገባኝ? እኔ ተቆሰፋለሁ ሲሆን ራሱ ያናቀው ተቆንቶኝ ያናቀው ሲጀመር ማለት ነው። አሁን ይላኔ ለምን ተለቀቀ? ለምን ተወራ? ቢብሊ ለምን ወጣ? እንግዲህ እናንተ ራሱ አሁን እንደምን አንዴት ምን ታውቀው ነገር አይደል? ታውቀው ምን ይሯት ምን ማይሯት ያለው እንዴት ነው የሚያሳይዋል? ወደ ስለዚህ ምን አገባኝ? ምን አገባኝ? አይመለከተኝም። ይሄ ራሱ ተቆም አሁን አንተ ወንድም ነው የምታስበው ይሄን ቢሰራው እና ብለህ ደረት ምን ታውቀው ብላ በቃ አሁን ምን ነገር የለም እንዳልቀር እንዳመጣ አድርገህ ማለት ነው። ስለዚህ ራሱ አንቺ እቺ አንድ ነገር ነው። አንቺ ራስህ አንተ እህት ለእህት የምትዝለት ካለ ይሄን ቤት 16 ዓመት ሙሉ እየላከችልህ ብሯን እየበላ የራስህ ህይወት አስተካክለህ የራስህ ለጫትና ለአንዳንድ ነገር እየተጠቀምኩት ግን ቤተሰብ አስቀምጠላሽ ያላለቀ ቤቱን ገረው የሷ ነው የምን ባል ታውቁ ይሄ ነው ያልከው የምትል ይሄ ነው የምትል ለማንኛውም ማለት ይሄ ቪዲዮ አሚራ ይከታተል እያስቀረሽ ነው። ምን ማለት ነው? ይሄ ለምን እንደዚህ ወይ ካሜራውን ታጥበሽ አቁሚ ካሜራው በትንሹ ሰምታችኋል ብዬ ተስፋ አደርጋለሁ። እስቲ እኔም የተሰማኝ ሀሳብ ልስጣበት። እዚህ ጋር 16 ዓመት አንድ ሰው ሲሰራ 6 ዓመትም ይሁን 2 ዓመትም ይሁን 4 ዓመትም ይሁን 2 ዓመትም ይሁን ድካም ነውና ልፋት ነውና ወላጅ አባታችሁም መስመር ያስይዝ ፕላን ያስይዝ። በወላጅ አባታችሁም ላኩ፣ በእናቶቻችሁም ላኩ፣ በወላጆቻችሁም ላኩ፣ በወንድሞቻችሁም ላኩ፣ በባሎቻችሁም ላኩ። አንድ ነገር እኔ የራሴን ነገር እኔ ማኔጅ ካላረኩ ማንም ማኔጅ አያደርግም። ራሴ ነኝ ማኔጅ ማደርገው። ስራዬ የደረሰ የሚለው ራሴ ነኝ። ልፋቴ የደረሰ ምን ላይ ደረሰ ብዬ የሚከታተሉ እኔ ነኝ ማለት ነው። በእርግጥ ይሄ ቪዲዮ በጣም ልብ ይሰብራል። እውነት ከሆነ እውነት አያድርጉና ፊልም ይሁን ድራማ ይሁን አብዛኛ ጊዜ ሶሻል ሚዲያ ላይ የምናይበት ነገር
199 ውሸት ነው ማለት ነው። ውሸት ያድርግላት። አንድ ሰው 16 ዓመት ለፍቶ ዝም ብሎ በቦሎኬት የቆመበት ቤት ያንቺ ነው። መተሽ እዩ። ጤናና አፍያ ካለ ሰርተሽ ታገኛለሽ። ያው በቀላሉ 16 ዓመት የለፈችው ልፋት በቀላሉ በቃ አፍያና ጤና ካለ ከም በኋላም ሰርተ ታገኛለሽ ማለት ነው። ያለፈ ሰውና ድካም ያልደከመ ሰው የሚሰጣ ሀሳብ ነው ይሄ። እዚህ ጋር እኔ የምለው ማኔጅ ራሳችሁ ማኔጅ አድርጉ የሚለው ነገር ቢኖር ቤትም ስታሰሩ መሬትም ስትገዙ ይሄ ነገር የት ደረሰ? ቤቴ ምን ላይ ደረሰ? ምንስ ቀርቷል ወይስ አልቋል? ምን አይል ወጪ ያስፈልገዋል ካሁን በኋላ ማለታችን አለብን። በዚህ ዘመን ላይ እንደ ድሮ አይደለም። ሁሉም ነገር ግልጽ የሆነበት መንገድ ነው የተካሄደ ያለው። ስራ ይደረሳ ተብሎ በቪዲዮ ኮል ተደውሎ ማወራት ይቻላል። የቀረበትንም ምን ያህል ቀራ፣ ምን ያህልስ አለቀ የሚለው ራሳችን ማኔጅ ማድረግ አለብን። ስንቶቻችን እንደዚህ በዲፈን በቃ የማይሆን እኛ ምንደክም ሌላ የሚሰራው ስራ ሌላ ነው። ድካማችን ያላወቀ ሰው የሚያደርግበት ነገር ማለት ነው። እዚህ ጋር ልፋታችን የለፈንበት ድካማችን ለኛ ነው የሚሰማን። ለወንድሜም አይሰማም። አባትም ይሁን ባልም ይሁን ማንም ይሁን የኛ ድካም አይረዳም። እኛ ተደላድለን በቃ በምቹ ሁኔታ የምንኖር ኖሮ ነው የሚመስላቸው የደረሰና የለፈነው የሚያውቁ። ስለዚህ ስራችሁን እራሳችሁ ማኔጅ አድርጉ ማለት ነው። ማኔጅ አድርጉ። በአሁኑ ጊዜ ማንም አይታመንም። በጣም አብሶ ደግሞ በጣም የሚያመው ነገር ቢኖር ከወላጆቻችሁ ከስጋችሁ ከደማችሁ ማካዳችሁ በጣም ያማል። በጣም ነው የሚያመው። የኔ የነሱ ነው የነሱ የኔ ነው ብላችሁ ያላችሁበት ሰው በቃ ሲክዳችሁ ምንድነው ይሄ ለገንዘብ ብሎ ለጥቅም ብሎ ሲክዳችሁ ህመሙ በጣም ከባድ ነው። እንኳን ባዳ ቢበላ ያን አይል አያምም። ግን ስጋችሁ ደማችሁ ሲሆን አያርገው ብቻ በጣም ነው የሚያመው። ስለዚህ እኛ መጠንከር አለብን። እስከ መቼ 10 ዓመት 15 ዓመት 20 ዓመት አረብ ሀገር እንኖራለን? ስለዚህ ጉልበታችንም ያልቃል። ከምንም የማንመልስ ጊዜያችን፣ እድሜያችን፣ ጉልበታችን ያልቃል ማለት ነው። አላህ ይጠብቀን፣ የእኛንም መጨረሻ ያሳምርልን። ከስደት መልስ አገራችን ላይ የምናርፍበት ህይወት ይስጠን። እንደለፈን የምናርፍበትን እንደለፈን ማለት ነው። እንደለፈን እንደሰራን እንደወጠን እንደወረድን እንደሱ የምናርፍበት ህይወት ይስጠን እላችኋለሁ። ስለዚህ እናንተም ህይወታችሁን ማኔጅ አድርጉ። ማኔጅ ራሳችሁ ነሽ ማኔጅ የምታደርጉት። ዝም ብላችሁ ልካችሁ ያው ይሰራል የተሰራ ነው ማለት ይሄ በጣም ስህተት ነው እላችኋለሁ። ቪዲዮን ከወደዳችሁ ላይክ አድርጉ፣ ሼር አድርጉ እላችኋለሁ። አበረታቱኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።